አይ ማየት ማመን ነው። መታችሁ ብታዩ ብትጎበኙ በቃ ዝም ብላችሁ ዱዓም ልታረጉለት ይቱ ካላስኩኝ አትበል። ዱዓም ለማድረግ ቢሆን ቦታውን ሄዳችሁ ይዩ። ማየት ማመን ነው። ውጭ ሆናችሁ እንትን የምትሉትና በአካል ብታዩት ሰማይና ምድር ነው፣ አይገናኙም ለማለት ፈልጋለሁ። ልጅቷ ያቺ ጓደኛዋም እንትን ብላለች። ቀን እጃችንም ስታስታጥበን ሌላ ነበረ፣ ስትካትመን ነበረ። ከዙሁር በኋላ ሄጄ ነበረ። በጣም ነው እንትን የሚለው። ኢንሻላህ እሷ በሰርጓ እንገናኛለን። መጣችሁ ነው የምትለው? እንደዚህ ጉሮሯችንን ይዛ ነው እኮ ካላመጣችሁ ጓደኛዬን ብላ ማሻአላህ በጣም 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 የምትገርም እህት ናት። ከትግራይ ክልል የመጣች እህታችን ናት እና በጣም ተንከባከባ። እሷ ደግሞ ከቤተሰቦቿን እጇን አያይዤ ብቻ ወደምፈልግበት ልሄድ ያለች እህት ናት። እሷም አልሐምዱሊላህ በጥሩ ሁኔታ ናት ያለችው። በትክክል እዛ ባለችበት ስትቆጣጠራት ስታደርጋት የነበረች እህት ናት። ያው ኢንሻላህ ነገም ገብታ እንትን ታደርጋለች። ሁላችሁንም እንኳን ደስ አላችሁ ብላለች። ወይኔ አይደል አለች። ሰላም ወላሂ ካሊድ ሰላም ብንላት እንደው በጣም ተጨንቀን ነበር። በጣም እኔ ደግሞ ተሳስቼ 15 ዓመት ከእሷ ጋር የታሰረች ብዬ ስለማትታይ ነው ድምፅሽን ብቻ። እሺ ወይኔ ሰላም አሌይኩም። አለይኩም ሰላም። ኡክቲ እንግዲህ አማርኛ ትችያለሽ ወይ በአረብኛ እናናግርሽ? አዎ እችላለሁ፣ ችግር የለም። ማሻአላህ እንግዲህ በጣም ደስ ብሎናል። እኔ እንግዲህ የሆነ ሰው ነግሮኝ በጣም ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚችለው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ። ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው። አውሮፕላኑ ራሱ ሌላ ነው። ስለዚህ ደስቶ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ አንድ ሰዓት ማነው ለአንድ ሰዓት ምናምን ጉዳይ ነው ከዚህ ወጥተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረ እና ይህን ያህል እንኳን ምንም ሰፈዩምና ከድሮ ወንድሟ መረጃም የላቸው። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለኔ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያለው አሁን በሰላም ተኝቷል ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጭ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታድርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታድርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰር መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጥሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሬ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊቲ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠን ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረገ የተወቀ የዛሬ ከሽራተኑ በኋላ ሊያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረገ ወንድም ኢትዮጵያ ሊመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። ከእሱም እነ ከሪም በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባት ሊኖረኝ ይችላል ያስፈልጋል። ኦንሊቲ ከዚች እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢው በቪዲዮ ማስረጃ ምንድን ተገቢው ቪዲዮ መሐመድ አንድ ሚዩት አድርገው ተገቢውን ክብርም ሰጥተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለበት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበር እና በወቅቱ ውሸት ተብሎ ነበር ያ ቪዲዮ ግን እውነት መሆኑን አረጋግጫለሁ። በዚህ ቪዲዮ ወንድማችን ትንሽ ይረብሻል መሰለኝ እና
እንትን ነው። አይ ኮሚኒቲዎች እና አቡ አፍናን ናቸው። ይህንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ይህንን መሰለህ እያስገባሻለሁ። አንድ ደቂቃ ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይህ አፉ መባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ጥሆን ልጅ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችል እና የኔን ባውንደሪ ሊነካ የሚችል ነገር ላይ ፈቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን የዘቂም ይዘህ ማፍረፍና ማረት በራሱ የቻለ እንኳን ከእስልምና መንገድ የሚያወጣ ነገር እኔ ጋር ነገር ለአፉ መባባል አታደርጉትና እኔ ማንንም ከዚህ በላይ ያስቀየምኩትም ሰው ካለ አፉ ብያለሁ። አጀንዳ አይደረግ ወደ ሌላ ጉዳይ ጀዛከላ ኸይር። እንግዲህ ያው ኮሚኒቲው ፋሲካ ኮሚኒቲዎቹን መጥተዋል። ቅድም ስነግርሽ ነበረ። እነሱንም ኢንሻላህ ሼር እናደርግላቸው እና እነሱ የሚሉት ነገር ካለ እነሱንም በጣም አንዳንድ ነገር ስለተነገርሻቸው ቅድም አልነበሩም እና ያው ይቅርታም እያልሻቸው ነበር። እነሱ የምትዩ ነገር ካለ እንግዲህ መጥተዋል፣ እየሰሙሽ ነው። ለእነሱ እድሉን ሳልሰጥ በፊት ፋሲካ ያው አባፍና ለኮሚኒቲዎቹ መጥተዋል። እሺ መጥተዋል። ካሊድ ላንተ ልኬልሃለሁ በሚልህ ቪዲዮ ላይ ፈቃደኛ ከሆናችሁ ላብራራ። ጊዜ የሚወስድባችሁ ነገር ከሆነ ግን ወደ ኮሚኒቲዎቹ ያው ጊዜ ይወስድብናል። ለምሳሌ ኮሚኒቲዎቹ አሁን እነሱ የራሳቸው ዛሬ ፕሮግራም አላቸው። አሁን በስልክ ደውዬ አንቺም ስለመጣሽ ኑ ብያቸው ጠርቻቸውን ፕሮግራማቸውን አቋርጠው ነው እንግዲህ ከኛ ጋር ያሉት እና እሱን ቪዲዮንም አይቼዋለሁ። ጊዜ ስለሚፈጅ ኮሚኒቲዎች ቪዲዮ አይተኸዋል። ያው ካሊድም በራሱ እንትን ትክክል ነው። እኔም በሰዓቱ ባየሁት ነገር ቪዲዮ ሰርቻለሁ። አልዋሽም፣ አልክድም። እሱም ትክክል ነው፣ እኔም ትክክል ነኝ። በዚህ በላከል ቪዲዮ ላይ ወይም ደግሞ በአሁን ካሊድ ተሰምቶኛል፣ ለዚህ ነው እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጠው ላይ እሱም ትክክል ነው፣ እኔም ትክክል ነኝ። እኔ ያው እንትን አይለኝና 20,000 ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው። ብዙ ህዝብን ያስቆጣው ማለት ነው። ከዛ ባሻገር ደግሞ እነ ሳውዲ አረቢያ ላይ ያው በቃ ዞሪ እኔ መውጣት አለብኝና ደውልልሃል። እሺ አንዴ ካሊድ አንድ ደቂቃ ብቻ፣ አንድ ደቂቃ ሳትወጣ በፊት ኮሚኒቲዎቹ አንዴ ፋሲካይ አሁን ወደ ኮሚኒቲዎቹ እንሄድና እሺ አንዴ እነሱን የምትዩ ነገር ካለ በይና እነሱ የሚሉትን እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው። ከይቅርታ ጋር ነገሮች ኮሚኒቲዎቹ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጀጃ አድርጊያቸዋለሁ፣ ተችቻቸዋለሁ። ለእነሱ ይቅርታ መጠየቅ አለብኝ። እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ፣ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ እፈልጋለሁ። ሁላቸውም በአጠቃላይ ማለት ነው አሉ። ይኸው እነሱ ደግሞ የሚሉትን እንሰማለን። እሺ አቡ አፍናን ወይም መሐመድ እየሰማህ ነው? ይሰማል? አንተን አይደለም፣ አንተ አንደኛው መሐመድ ነው። አንደኛው መሐመድ ይሰማል? መሐመድ አቡ አፍናን ሰላም አለይኩም። አቡ አፍናን ሰላም አለይኩም። አቡ አፍናን ነበርና ያው ይቅርታን መናተን ማለት ፈልጋ ጠራችሁን ነግራኝ እናንተም እዚህ ሲያመጣችሁ ደስ ብሎኛል። እናንተ እስኪ ምን ትላላችሁ? በዚህ ላይ የምትሉት ነገር ካለ ለመስማት ነው። እስኪ ድገምልኝ። ምን አልሰማሁም። ሶሪ። ፋሲካን አወቃት? ፋሲካት አውቃታለሁ እና ያው ሰርተ ነበር በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር። አልሰማሁትም መሰለኝ። እናንተን ስም ጠርቼ እንደዚህ ብዬ ተናግር ያለው እና አፉ በሉኝ እያለች ነው። ብስሚላህ ረህማን ረሂም። በመጀመሪያ ሙቤ ለአንተ መጀመሪያ ሚሊዮን መብር እንኳን ደስ ያለ። ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል። ብዙ ጊዜ እኛ ጋር ትገናኝ ነበር። የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትቸኩል ልጅ ነበር። ሰራ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም። በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል። ስለዚህ ይሻል አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ ምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ።
ከተጠቀምክበት ያው ትቆርጥበታለህ፣ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነው ለማለት እወዳለሁ። በዚሁ ቀጥል ባረከላ። ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባ ነው። ታውቃለህ ማንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ እየገባን ምንም የምንናገረው ነገር የለም። ገባ መረጃ በደንብ አጣራሽ። እሷ ጋር በተለይ በጣም እንትን ናት፣ በጣም ምስኪን ናት። ገባ ብዙ ነገር የተደረገ ነገር ስላለ ይቅርታ አድርግልኝ፣ አፉ በለኝ። በማለት እየመጣብኝ ነው። አፉ በለኝ። ይሰማል ይሰማል። እና አንተ በዛው ቀጥል። ሲቀጥል እኔም ሆንኩኝ አብረውኝ ያሉት የስራ ባልደረቦች የኮሚቴው ብዙ ነገር እኮ ሶሻል ሚዲያ ላይ አድምጠናል፣ ሰምተናል። ምንጊዜም ቢሆን መስመር ላይ ያለ ሰው ይሰደባል፣ ይወቀሳል። እንዲህ አይነት ዓለም አቀፍ የሆነ ጉዳይ በአራቱም አቅጣጫ ደጋግ ኢትዮጵያኖች፣ በጣም በርካታ ኢትዮጵያኖች ሃይማኖትና ብሔር፣ ዘር፣ ቀለም ሳይል የተሳተፉበትን ጉዳይ ደግሞ ስትይዝ ብዙ ነገር ልንባል እንደምንችል አስበንበት እየገባንበት ጉዳይ ስለሆነ አልሐምዱሊላህ ምንም ችግር የለውም። እኛ እሷን ብቻ ሳይሆን በሌላ ጉዳይ ላይ ማንም ያማንም የሰደበን ምንም ያለ ካለ እኔ በግሌ አፉ ብያለሁ። እኔም ብቻ ሳልሆን የስራ ባልደረቦች ለዚህ ዝግጁ ናቸው። አብረውኝ በሚሰሩት ኮሚቴዎች ስም እኛ ይቅር ብለናል፣ አውፍ ብለናል። ዋናው የሌላ በህይወት ገብታ ቤተሰቦቿ ጋር ተገናኝታ በማየታችን በጣም ደስ ብሎናል። በዚህ አጋጣሚ ስም የምንጠቅሰው ነገር የለም። ማንም እኔ እርግጠኛ ነኝ ማንም ቲክቶከር፣ ማንም ዩቱበር፣ ማንም እዚህ ሶሻል ሚዲያ ላይ የሚንቀሳቀስ ግለሰብ የእሷን መፈታት ከመከጀል የእሷን መፈታት ተፈታ ቤተሰቦቿ ጋር ተገናኝታ ከሚለው የተነሳ እንደሆነ ነው የምንወስደው እና እኔ አሁንም ምናልባት ያልሰሙ ወንድሞችና እህቶች ካሉ በራሴ ስምና በኮሚቴው ስም በአራቱም አቅጣጫ በመላ ዓለም ላይ ያሉ ደጋግ ኢትዮጵያውያን ወገኖቻችንን በሙሉ ከልብ እናመሰግናለን። አብራችሁን ቁማችኋል፣ አልቅሳችኋል፣ አስባችኋል እና በድጋሚ እኛ ይቅር ብለናል፣ አውፍ ብለናል። ይሄን ለማለት ነው። ይባረክላል። ባረከላሁ ፊክ። እናንተም በጣም ለፍታችኋል፣ ደክማችኋል። ዋናውን ስራ ለረጅም ዓመት ስትለፉ ስትደክሙ የነበረ እኔም እንግዲህ አዋፍናል። በጣም ይቅርታ አድርግልኝ። በጣም በየጊዜው በየወሩ በየሳምንቱ ነበር መሴጅ እየረክ ሌላ ምን ደረሰች እያልኩኝ ትንሽ ሰበር ትንሽ ታገዝ ይሄ ነው እያልክ እንግዲህ ብዙ ጊዜ ብዙም ነገር ተናግረናችሁም ክፉ ሳትናገሩ የሁሉ ጊዜ ታግዛችሁ ከ10 ምናምን ዓመት በፊት ጉዳዩን እናንተ ነበራችሁ እዛ ሪያድ ላይ ስትከታተሉ። አንዳንድ ሰዎች አሉ ሚዲያ ላይ እንኳን ባይቀርቡ እንኳን ያው አላህ እድሜና ጤና ይስጣቸው። ወላሂ እናንተን በጣም ለማመስገን እፈልጋለሁ። ጀዛኩሙላሁ ኸይር። እስከ መጨረሻ ሰዓት ስትታገሉ እንደነበረ እኔ አውቃለሁ። ብዙ ነገር ተብላችኋል። ወላሂ ለእኔም አፉ እንድትሉኝ አፉ ጠይቃለሁ። አስቀይሚያችሁም ከሆነ አቡ አፍናን፣ ሙሐመድ፣ ሌሎችም ትልልቅ መሻይኮች አሉ፣ የሀገር ሽማግሌዎች አሉ ከእናንተ ጋር እና ሁሉንም አፉ እንድትልልኝ እንዲበሉ ያስቀየምናቸው ነገር ካለ ወላሂ በአላህ አስጨንቀናቸዋል አውቃለሁ። እኔ በተደጋጋሚ እየደወልኩኝ እያስጨነቅኩ ነበር አንተንም ሌሎችንም እና ኢንሻላህ እንግዲህ አፉ በሉኝ የሚያስቀየምኳቸው ነገር በዚህ አጋጣሚ ወላሂ ሙቤ ምንም እኛ እንዳልኩ ነው። በዚህ አጋጣሚ እንደውም አሉ ኢማም አሉ ምናልባት ከኔ በተሻለ ደግሞ የሀገር ሽማግሌ ያለው አባቶች አሉና እሳቸው አሉ። ይኸው እኛ አፉ ብለና ሁሉንም ሰው በግሌ ኢማም ደግሞ አሉ። ኢማም አቡ ፋሃድ አሉ፣ አቡ ፋሃድ አሉ፣ ሸሙዲን አሉ። በጣም በርካታ ሰው ነው ያለውና ማሻአላህ እኔ ብቻ ሳልሆን እነሱም አፉ ይላቸዋል። ለጊዜው ምናልባት ያው ከታየ የተወሰነ ሰው ነው ያለው። አይ ካሜራውን አልከፈትከውም? ከፍተዋል እንዳ አይ በቃ ችግር የለውም። እንደው ነገሩን ነው የምልህና እሺ እኛ አፉ ብለናል። እናንተም ባረከላሁ ፊኩም ኢማም አሉ እና እንዳልኩ ነው ብዙ ለፍተሃል። ብዙ አቡ ፋሃድን እንደው ሰላም እንበላቸው። እኔ አቡ ፋሃድን ማመስገን እፈልጋለሁ። ወላሂ በጣም መወዳቸው ናቸው። ትልቅም ሰው ናቸው። ወላሂ በዚህ ጉዳይ ላይ ለአመታት ሲለፉ የነበሩ አባታችን ናቸው። አቡ ፋሃድ ጀዛኩሙላሁ ኸይር አልሐምዱሊላህ። እና በጣም ነው የምንወዳችሁ። ወላሂ አፉ በሉን ያስቀየምናችሁ ነገር ካለ አቡ ፋሃድ ኢንሻአላህ አለ ያናገራል። ኢማም ሌላው አብሽሩ በቃ ይኸው እኛ በሙሉ ኮሚቴ አፉ ብሏቸዋል። የሪያድ ጀማ በአጠቃላይ አፉ ብሏል። ማሻአላህ እንደስ ያላችሁ ያው ከሳቸው መስማት ከፈለክ ደግሞ ትንሽ ፕሮግራም አለችና አሁን ከተወሰኑ ደቂቃ በኋላ እሺ
ያው እሳቸው በደንብ ዘንጠዋል። ማሻላ ፕሮቶኮል ጠብቀው ነው እንከ ኦኬ። አይታዩንም ግን አንተ ጋር ይታያ እኛ እንታያለን። ክፈትልን። አዎ ክፈትልን። እንደሆነ አቡ ፋሃድን ላያቸው ፈልጋለሁ በጣም ስለመወዳቸው። ለኡስማን ይኸው ችግር የለም። በቃ አስገባቸው በትን ይኸው አቡ ፋሃድ ሰላም አለይኩም። ማሻአላ ሰላም ወራህመቱላሂ حياكم الله ابو فهد. هلا 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 والله اشتقنا لكم ابو فهد ما شاء الله. اهلا وسهلا اهلا وسهلا ما شاء الله منورين والله يا ابو فهد ما شاء الله. الله ينورك الله ينورك. ደህና ናችሁ ወይ? አልሐምዱሊላህ አቡ ፈሃድ መብሩክ መብሩክ ብለናል። አቡ ፈሃድ እንኳን ደስ አላችሁ። አላህ ይባርክ ፊኩም። እናንተ ሁላችሁንም እንኳን ደስ አላችሁ። አልፍ 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 መብሩክ። ልጃችን ይኸው በሰላም ከኢሳት ወጣ ከመቃብር ወጣ። አላህ ስብሓነሁ ወተዓላ ባለው ቀን አላህ ደርሶላት ይኸው ወደ እናንተ ደርሳለች። እንኳን ደስ አላችሁ። እኛንም እንኳን ደስ አለን። እኛም አውፍ ብለናችኋል። ከአሁን በፊት አንዳንዴ የምላስ ወለምታ ወደ ግራ ወደ ቀኝ ወደ ግራ ይባል የነበረ ሁሉ አውፍ ብለናችኋል። እናንተም አውፍ በሉን። እዛ ደረጃ ነው ያለ ነው። አሁን ለአውፉታ ተሰብስበናል። ማሻአላህ አቡ ፈሃድ ማሻአላህ። ፋሲካ እንግዲህ ያው አቡ ፈሃድ አሉሽ ያው ይታዩናል በደንብ ማሻአላህ 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 ደስ ይላል። አላሁ አክበር። የቀራን ነገር አለ? አረ የለም አቡ ፈሃድ። ፋሲካ ሰላም አለይኩም። ፋሲካ ይሰማሻል? ሚዩትሽን አንሺውና ያው እንግዲህ ያሉ ኮሚኒቲዎቹ አፉ እንዲሉሽ ከፈለሽ ያው ፋሲካ ፋሲካ ማነች? አንዴታችን አለች አፉ እንድትሏት ትፈልጋለች አቡ ፈሃድ። እሺ እኛ እንግዲህ ዛሬ አውፉ ለማለት ነው ተዘጋጅተን ቁጭ ያልነው። እኛንም አውፉ አላህ እንዲለን እናንተንም አውፉ አላህ እንዲላችሁ የተሰባሰብንበት ዓላማ ዋናው ይሄ ነው። ከአሁን በፊት የነበረው ውጥንቅጡ የወጣ ንግግርም ሆነ ሀሳብ ያን ሁሉ ውድቅ አድርገነዋል። ለአላህ ብለን ፍላ ብለን አውፉ ብለናችኋል። እናንተም በደንብ አውፉ በሉን። አንዳንድ የተመሳሰለባችሁ ነገር ሊኖር ይችላል። ሁላችሁ ስትሆኑ አንዳንድ ከእናንተ ውስጥ አልፎ አልፎ ትንሽ ነገር ነበረ። እኛ አውፍ ብለናል። እናንተም አውፉ በሉን። እኛ ለአላህ ብለን አውፉ ብለናችኋል። እናንተም ለአላህ ብላችሁ አውፉ በሉን። ይሄንን ነው አሁን የምንላችሁ፣ ይሄንን ነው ጀበርቲ። አዎ አልሐምዱሊላህ። ሌላ ከኔ የምትጠብቁት ሀሳብ አለ? አይ የለም። አንድ ጀበርቲ ተፈضل ጀበርቲ አምጣው ጀበርቲ። አሰላሙ አለይኩም አቡ ፈሃድ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። የባደቦች እንዴት ናችሁ? ደህና አልሐምዱሊላህ። ማን ነው እርሶ? አይ ጀበርቲ ነኝ፣ እስማኤል ጀበርቲ ነኝ። ለአላህ ብለን እንወጣለን። ያው ከርሶ ያው ምንም ያው ሁሉንም ነገር ለአላህ ብለን አውፉ ብለናል ብለዋል። በቃ እሱ ውሃ ቸልሶበታል። በትራይ ማይደፋ ሙቢያ እሳቱ ላይ ውሃ ቸልሶበታል። እርሶ ማለት ነው። እሺ መርሐባ መርሐባ። እሳት ሁልጊዜ እሳትን የምናጠፋ ቀድር አላህ ይስጠን። እሳትን ቸልሰን ብቻ አይደለም ከስር እሳት ራሱ የሚቀሰቅሰውም ነገር ከስሩ ነቅለን የሚያጠፉበትን ደረጃ አላህ ያድርሰን ያድርሳችሁ። አሚን። በዚህ አጋጣሚ ደግሞ የኢትዮጵያ አሁን ይሄ ዘር፣ ቀለም፣ ሃይማኖት ሳይል ሙስሊም ክርስቲያኑ ኢትዮጵያዊነትን በዚህ አይተናል። ኢትዮጵያንም አላህ ይጠብቅልን፣ ለአንድነቱም ለሰላሙም እርሶንም አላህ ይጠብቅልን። ዱዓ አድርጉልን ኢንሻአላህ ኢንሻአላህ። ይገርምሃል፣ የአንተ ስም ደግሞ ገርሞ ለን የኛ የአያታችን ስም ነው። እስማኤል ጀበርቲ ማለት የኛ የሐጀልዩ አያት ናቸው፣ የስልጤ አያት ናቸው። ይሄንን ስም ማን ነው ያወጣልህ? እባክህ እንዴት የሚወድህ ሰው አለ? እንዴት አለ ሰው ነው ያወጣልህ? አሁን እኔ ቅድመ አያቴ ነው የመሰልከኝ። ጀበርቲ ማለት የስልጤ ብቻ ሳይሆን የሀላባም፣ የኦሮሞም፣ የሱማሌም፣ የአፋርም፣ የአርጎባም፣ የወርጂም ወዘተረፈ የወሎም የሁሉም አባት ነው። ከላይ መልሼ ሊያዝ ብዬ ነው ራሴን ያወጣሁት፣ ማንም አላወጣልኝም። አሹ አፌት ቁጭ አተ ስልጥኛም ትሽላ መሰለኝ ስልጥኛ በችል እነሱ መላላወጣ
ያው ባለው እንግዲህ እኛ አውፉ ብለናል፣ ሁሉ ነገር ትተናል። እናንተም አውፉ በሉን። ለአላህ ብለን አውፉ ብለናል። በጣም አንዳንዴ አንጀትን የሚያቆስ ነገር ያጋጥመን ነበር እና እኛ ትተናል። እናንተም ለአላህ ብላችሁ ተው። ከአሁን በኋላ በጋራ ለኢትዮጵያ አንድነት፣ ለሙስሊም አንድነት፣ ለክርስቲያን አንድነት፣ ለሁሉም ለኢትዮጵያ አንድነት ወደፊት መጓዝ ብቻ ነው። ኢንሻአላህ አቡ ፈሃድ ስላገኘው ደስ ብሎኛል። አቡ ፈሃድ አላህ እድሜና ጤና ይስጦት። በጣም እንወደውታለን። ፋሲካ እንግዲህ እየሰሙሽ ነው። አፉ እንዲሉሽ ኢንሻአላህ አቡ ፈሃድን ጠይቂያቸው። ዋናው የኮሚኒቲው ኃላፊ እነሱ ነበሩ። እንግዲህ እሺ አባቴ አፉ በሉኝ። እንግዲህ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ተናግሬያቸዋለሁ። የሪያድ ኮሚኒቲ ሪያድ የሚገኙ ኮሚቴዎች ብዬ በአጠቃላይ እና አሁን ላይ ደግሞ የሁላችንም ታርጌት የነበረችዋ ሌላ ኑር ሰቡ ወደ ሀገር ገብታለች እና የምንመሰጋገንበት አፉ የምንባባልበት ሰዓት ላይ ደርሰናል። ለተናገርኩት ሁሉ ስሜታዊ ሆኜ ላደረግኩት ነገር ሁሉ ይቅርታ እንዲያደርጉልኝ ነው። እኛ ይቅርታ አድርገንልሻል፣ ለአላህ ብለን ይቅርታ አድርገንልሻል። ለወደፊቱ ግን ማንኛውም ነገር ሳታጣሪ አትናገሪ። የኔ ልጅ እኔ የልጅ ልጅም ትሆኛለሽ። ለወደፊቱ ማንኛውም ነገር አጣርቶ መናገር ነው። ትንሽ እናንተ አካባቢ የቾኮላ ምክንያት አለ። አንደኛው ሚዲያ ይቀድመኛል፣ አንደኛው ይቀድመኛል የተባባላችሁ ነገሩን ሳታጣሩ ትለቁትና በኋላ መመለስ አቄታችኋል። እችን ምክር ልንገራችሁ። በተረፈ ግን እኛ ላለፈው አውፉ ብለንሻል። ደህና ልጅ አላህ ይስጥሽ። ኢማን ያለው ልጅ አላህ ይስጥሽ። ምሁር አላህ ያርግልሽ። በረካ የወለሽው ይባረክ፣ ያሽው ይበርክት። አላሁም አሚን። ጀዛኩሙላህ ኸይር አቡ ፈሃድ ስላገኘሁ ደስ ብሎኛል። አላህ እድሜና ጤና ይስጡት። እንወዳችኋለን። አሚን። ውቤ አወፍናን አምሮባችኋል። ደግሞ ዛሬ ሸሙዲን ይመርቃሉ። አጠገቤ ሸሙዲን አለ። ሸሙዲን ሰላም አሌይኩም ሐያኩሙላህ። ሰላም ወረህመቱላሂ ወበረካቱ። እንደምን ናችሁ? ማሻአላህ ሼኹና አማን ናችሁ? ሙሂዲን ሸሪፍ አልሐምዱሊላህ ደህና ናችሁ? ሰው አልሐምዱሊላህ። እንዴት ነው? ጀርመን እንዴት ነው? ወላሂ ጀርመን ጥሩ ነው። አትመጡም? አትዘይሩንም? ሼኹና ኢንሻአላህ ይመጣል። ጀርመንና ኢትዮጵያ አንድ ጊዜ ነው አንድነት ያገኙ ነፃ የወጡ ኦሮምኛ ያስተላልፋሉ ማለት ነው። ደህና ናችሁ? ወላሂ ደህና ነን አልሐምዱሊላህ። ከፈለጉ ኦሮምኛ ማስተላለፍ ኢንሻአላህ። ነሽኩሩኩም አላ ኩሊ ሀል አፋን ኦሮሞቲን ሲሆን ዱባደ ሂጂና እህትሽን ያት እውነቴን ነው። ቅፍ አድርገሽ ሳሚያት፣ አሽትቻት። በቃ ይሄ ነው ለአንቺ ደስታ ሊሆንልሽ የሚገባው እንጂ እዚህ ጋር መጥቶ ሶሻል ሚዲያው ላይ ከሌና ፉላዋለው አልለውም የሚባለው ነገር ትርጉም የሌለው ነገር ነው። በቃ በአፉታ አሁን እዚህ ድረስ ይሄን ያህል ሰዓት ቁጭ ብለው እነሱን እንትን ሲሉ የነበረው ለአፉታ እንድትይ ነው። በቃ ታያቸው፣ ተፋች። በቃ ምንም አይሰራልሽም። አጣጥሚው፣ ደስታውን አጣጥሚው። እሺ የኔ እናት፣ እኔ አንቺን ጀጅ ላደርግሽ ብዬ አይደለም፣ ግን እንደ እህትነት ነው የምነግርሽ። እውነቴን ነው። እነዚህ ትልልቅ ሰዎች ዝቅ ብለው አንቺን አፉ ሲሉሽ፣ አንቺ ደግሞ ለአንድ እህትሽ ደካማ እህትሽ ደግሞ አፉ ብትያት ያፍኩ። ይሄ በቃ ችግሩ እኛ ሶሻል ሚዲያ አጠቃቀማችን ስህተት ስላለው ነው እንጂ ይሄ በእውነት ብንጠቀምበት ጥሩ ነገር በአካፋችን ቢወጣ ብዙ አስተማሪ። እሺ በቃ አፉ በያት። በቃ ላላህ ብለሽ አፉ በያት። በቃ አንቺ አንድ ሙስሊም ከሆንሽ ለአላህ ብለሽ ብይቻለሁ አፉ በያት። በቃ እሺ እሷ የምትሽን ስሚ፣ እሞ የምትሽን ስሚ። እኛ አንቺን ስለምንወድሽ ስለምናከብርሽ የሰራሽው መልካም ነገር ስለምናቅ ነው። ቪዲዮም ሰርተናል፣ ለአንቺ ሞግተናል፣ ይቅርታ ይገባታል ብለናል። አፉ ብለውሻል። እነዚህ አባቶችን እኛ ቤት እየከፈቱ ስንቱ ሲሰርባቸው ነበረ። አፉ ብያታለሁ። ግን አፉ በቃ ይሄ ነው የፎቶ አለቅ። እናመሰግናለን። በጣም እናመሰግናለን። ደግሞ ይኮሩብሻል። ወላሂ ነገ በአንቺ ስራ በዚህ ስራ ነገ ልጆች ይኮሩብሻል። ላችኋለሁ። ሰላም ደሩ ፋሲካ አትትቢ። እሺ አይዞሽ። እሺ አላህ ይጠብቅሽ። ፎሎ እናደርግሻለን። ፎሎ አድርጓትላችሁ
ፎሎ እናደርግሻለን ወይ እናስተርግሻለን? አላችሁም ፎሎ አድርጉ። ሁሉም አሁን ሳትወጣ 1500 ሰው አለ። 1500 ሰው ፎሎ ያደርጋል። ፎሎ አድርጓት ኢንሻአላህ ሁላችሁ። ሌላ አፊ ጀበርቲ ያው ታወራለህ። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደግ ነው? አማን ነው? እማ ናቴ እንዴት አመሽ? አማን ናችሁ ሁላችሁ? ሁሉ አማን ነው። ማሜ ሳምባው ደረቀ? አልሐምዱሊላህ ፋፊ የርዝቁን ምንጭ የኸይሩን ምንጭ አላህ ያፍልቅልህ። የእንባን ምንጭ አላህ ያፍልቅልህ። አለመገራቴን አለማወቄን ያወቅኩበት ምሽት ስለሆነ ዝም ማለት መርጫለሁ። እነዚህን ሰዎች በመናገሬ አላህ ሱብሃነሁ ወተዓላ እነሱ ይቅር እንዳሉኝ እሱም ይቅር ይበለኝ። በነገራችን ላይ ብዙ ሰዎች የተቀየሙኝ በእነዚህ ሰዎች ነው። ለምንድን ነው እነዚህ ሰዎች ሙቤ ጋር እየቀረቡ ሌላ ቦታ አይቀርቡም ብለው ከሰዎች ጋር የተቀየሙ ነው? በዚህ ነው። በእኛም በዚህ በኩል አፉ ተባብለናል። አልሐምዱሊላህ አፉ ብያቸዋለሁ። በሌላ ነገር አይደለም እንግዲህ። ስለዚህ ሁላችንም አፉ መሐመድም አፉ ብሎሃል፣ አይተዋል። እነዚህ ምስኪን የሆኑ ሰዎች ናቸው። ወላሂ በተለይ አቡ ፋድ ወላሂ በጣም ብዙ ሰዎች ተናግሯቸዋል። ወላሂ በጣም እኔ የምወዳቸው ትልቅ ሰው ናቸው፣ የሀገር ሽማግሌ ናቸው እና አይገባቸውም ነበር እና ግን አልሐምዱሊላህ ሁሉም አፉ ብሏቸው እነሱም አፉ ብለዋል። ወላሂ ለእኛ ትልቅ ወላሂ ሱመ ወላሂ ትልቅ ሸረፍ ነው። አቡ ፋድ እነዚህ ትልልቅ መሻይኾች እዚህ ጋር መጥተው እኛ ጋር አፉ ብለናቸዋል ማለታችን ለእኔ ወላሂ ትልቅ ሸረፍ ነው። በነገራችን ወላሂ እኔ እንዴት እንደተደሰትኩኝ አታውቁም። በነገራችን ላይ እናንተ ስለማታውቋቸው ነው እነዚህ ሰዎች። ወላሂ እነዚህ የሀገር ሽማግሌ ትልቅ ሰው ሲጣል ሰው የሚያስታርቁ ብዙ ኸይር ስራ የሰሩ ወንድሞቻችን ናቸው። እንደኛ ሚዲያ ላይ ስለወጡ አይደለም። ወላሂ ቀጥል መሐመድ። አዎ አላህ እድሜያቸውን ረጅም አላህ አድርገው። አይባቸው ግርማቸው ያስፈራል። ኡላማዎች የነቢያት የአንቢያዎች ወራሾች ናቸው የሚለው እንትን ነው ሀዲስ ነው ፊት ለፊት የመጣው ሳያቸውና ለተወሰነ ደቂቃ ራሴን ጠላሁትና እነሱ አፉ ያሉ እኛ አፉ ካልተባባልን ብዙ ነገር ውስጣችን አለና ያንን ነገር አላህ ሱብሃነሁ ወተዓላ ከውስጣችን መንቀው አላህ ያውጣልን። ለሰራ ነው ክብራቸውን ላነሳ ነው ስማቸውን ያላግባብ ላነሳንባቸው እነሱ አፉ ብለዋል። አላህ ሱብሃነሁ ወተዓላ እድሜያቸውን አላህ ያርዝመው። በልባችን ውስጥ በተግባራችን ውስጥ አፉታ የሚቀመጥ ሰዎች አላህ ያድርገን። የእነሱን ኢልም የእነሱን ደረጃ እዛ አላህ ያድርሰን። ወላሂ ተሰምቶ አብሽር አብሽር አብሽር፣ አይዞህ አላህ ይጠብቅህ አንተንም። ማሻአላህ አታልቅስ አታልቅስ ሀቢቢ፣ አብሽር አላህ ይጠብቅህ። ወላሂ በጣም የምንወደው ወንድማችን ነው። ብዙ ወላሂ በአሁኑ ሰዓት ላይ ብዙ አይነት ፈተኖችን እያጋጠመው ነው ወንድማችን። ወላሂ መሐመድ ወላሂ አንተ ምስኪን ሰው ነህ። ወላሂ ያለ ያግዘው። ሁላችሁም ደዋ አድርጉለት በአላህ። ሁላችሁም ለመሐመድ ደዋ እንድታደርጉለት ጠይቃለሁ። ወላሂ አሁን በጣም ብዙ አይነት ፈተኖችን እየተፈተነ ነው ወንድማችን። ወላሂ በአሁን ሰሞኑን ቤቱን ፈርሶበት ምን ብሎ ብዙ አይነት ችግር እያጋጠሙ ነው እና ደዋ አድርጉለት በአላህ። በደዋቸው አትርሱት እሺ ሀቢቢ። በጣም ምስኪን የሆነ ወንድማችን አላህ ይጠብቅ። ጀበርቲ እስኪ ደዋ አድርግልን እኛም በነገራችን ላይ ሁላችሁንም ሙስሊም ክርስቲያኖቹ ሁሉም መላው ኢትዮጵያውያን እንኳን ደስ አላችሁ። በመቀጠል አንድ ሰው የራስን ደረጃውን የአንድን ሰው ደረጃ አናውቀውም። ለምሳሌ ይሄ ነገር ተሻልቶ ሰው እኮ ሀሜት የሚኖረው ክፉ ነገር ሲኖር ነው። አሁን እቺ ልጅ ባትመጣ ይሄን ወሬ አናወራም ነበር። ወንድም ካሌድ ገብቷል። እድሜው ረዥም ነው። ስሙን ሊጠራ ነበርና አንተ ያላህ ይጠብቅ፣ አላህ ከጎን ይሁን። ውስጡን ገብታችሁ ምናልባት እዚህ ጋር ላይ ባላችሁ ሰዎች በሩቁ ሰውን መታችሁ ውስጥ ገብታችሁ ይሁ የወለደን የልጅን ችግር የወለደ ያውቀዋል። እዛ ጋር አንድ ሰው ራሱን ፋሚ የወለደውን ራሱ ልጆች እንኳን በሚሰለችበት ውስጡ ላይ ገብቼ ብዙ ነገር ነው ኢትዮጵያን ወክሎ ከይር ስራ የሚሰራ ሁላችሁም እዛ ጋር መታችሁ ቢታዩና እኔ ከዛም በፊት ተመላለሼ 2-3 አይቼዋለሁ። ውስጡ ላይ ያለውን ሰው ለአንድ ሰዓት ገብታ ጨንቆ ነው የምትወጣው። በዛ ላይ ግን ተጨማሪ እንትን አያስፈልግም። ሙስሊም ክርስቲያን ሳትሉ ካሊድ ፋውንዴሽን ሙሉ ኢትዮጵያን የሚወክል የሰውነት ጥግ የሚታይበት ካሊድ ፋውንዴሽን ሄዳችሁ እንዲታዩ ፈልጋለሁ። ሁላችሁም ሄዳችሁ ይሁ
እዛ ጋ የሃይማኖት የለ ዘር የለ ምን የለ። ሰዎች እዛ ጋ ከሱስ ከጎዳና ተዳዳሪነት ወጥቶ ከሱሳቸው ወጥቶ አይምሯቸው ታክሞ ምን ሆኖ ስራ ሰርተው መጥቶ እዛው ያድራል። የራሳቸው ስራ ሰርተው መጥቶ ማለት ነው። ስለዚህ ይሄ ማየት ማመን ነው። መታችሁ ብታዩ ብትጎበኙ በቃ ዝም ብላችሁ ዱዓም ልታደርጉለት ሂዱ። ካላስኩኝ አትበሉ። ዱዓም ለማድረግ ቢሆን ቦታውን ሄዳችሁ ይሁ ማየት ማመን ነው። ውጭ ሆናችሁ እንትን የምትሉትና በአካል ብታዩት ሰማይና ምድር ነው፣ አይገናኝም ለማለት ፈልጋለሁ። ልጅቷ ያቺ ጓደኛውም እንትን ብላለች። ቀን እጃችንም ስታስታጥበን ሌላ ነበረ፣ ስትካትመን ነበረ። ከዙሁር በኋላ ሄጄ ነበረ። በጣም ነው እንትን የሚለው። ኢንሻላህ እሷ በሰርጓ እንገናኛለን። መጣችሁን ነው የምትለው? እንደዚህ ጉሮሯችንን ይዛ ነው እኮ ካላመጣችሁ ጓደኛዬን ብላ ማሻአላህ በጣም 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 የምትገርም እህት ናት። ከትግራይ ክልል የመጣች እህታችን ናት እና በጣም ተንከባከባ። እሷ ደግሞ ከቤተሰቦቿን እጇን አያይዤ ብቻ ወደምፈልግበት ልሄድ ያለች እህት ናት። እሷም አልሐምዱሊላህ በጥሩ ሁኔታ ናት ያለችው። በትክክል እዛ ባለችበት ስትቆጣጠራት ስታደርጋት የነበረች እህት ናት። ያው ኢንሻላህ ነገም ገብታ እንትን ታደርጋለች። ሁላችሁንም እንኳን ደስ አላችሁ ብላለች። ወይኔ አይደል አለች። ሰላም ወላሂ ካሊድ ሰላም ብንላት እንደው በጣም ተጨንቀን ነበር። በጣም እኔ ደግሞ ተሳስቼ 15 ዓመት ከእሷ ጋር የታሰረች ብዬ ስለማትታይ ነው ድምፅሽን ብቻ። ወይኔ ሰላም አሌይኩም። አለይኩም ሰላም። ኡክቲ እንግዲህ አማርኛ ትችላለች ወይ በአረብኛ እናናግርሽ? አዎ እችላለሁ። ችግር የለም። ማሻአላህ እንግዲህ በጣም ደስ ብሎናል። እኔ እንግዲህ የሆነ ሰው ነግሮኝ በጣም